Tarat kabubugar. ትንሹ ልጅ ጭራቁን ፈርቶ ጠረጴዛው ስር ተደብቋል። ይህን ትንሽ ልጅ ማን ያስጥለው ይሆን? ታሪኩን አብረን እንከታተል። ጃክና አስማተኛው ባቄላ። ከዕለታት በአንድ ቀን በአንዲት ትንሽና ጸጥታ በሞላባት መንደር ውስጥ አንድ ጃክ የሚባል ድሃ ልጅ ይኖር ነበር። ከእናቱ ጋር በአንዲት ትንሽ ጎጆ ውስጥ አብረው ይኖሩ ነበር። እነዚህ እናትና ልጅ ድሃ ቢሆኑም ደጎችና ጎረቤቶቻቸውን በቻሉት አቅም ሁልጊዜ የሚረዱ ነበሩ። ሚልክ ዋይት የምትባል አንዲት ላም ብቻ ነበረቻቸው። እሷም በየቀኑ ወተት ትሰጣቸው ነበር። እነሱም ወተቱን በገበያ ሸጠው ምግብ ይገዙ ነበር። ነገር ግን አንድ ቀን ጠዋት ላሟ ምንም ወተት መስጠት አቆመች። የጃክ እናት በሐዘን ስሜት ሆና እንዲህ አለችው ጃክን፣ ጃክ ምንም የቀረን ገንዘብ የለም። ሚልክ ዋይትን ወደ ገበያ ወስደህ መሸጥ አለብህ። እባክህ የተሻለ ዋጋ ለማግኘት ሞክር አለችው። ስለዚህ ጃክ ሚልክ ዋይትን እየመራ በቀስታ ወደ መንገዱ ወጣ። በመንገዱ ላይ ሲሄድም አንድ እንግዳ አዛውንት አገኘ። ረጅም ነጭ ፂም፣ ጠማማ ኮፍያና የሚያብረቀርቁ አይኖች የነበሩት አዛውንቱ እንደምን አደርክ ጎረምሳው አለ። ይህችን ጥሩ ላም ይዘህ ወዴት እየሄድክ ነው ብሎ ጠየቀው። ጃክም ወደ ገበያ ለመሸጥ እየወሰድኳት ነው ሲል መለሰ። አዛውንቱ እንግዲያውስ አለ፣ ላሚቷን አስማታዊ በሆነ ነገር ብለውጥህስ ፈቃደኛ ነህ አለው። አዛውንቱ ወደ ኪሱ እጁን ከተተና 5 የሚያብረቀርቁ ባቄላዎችን አወጣ። እነዚህ ተራ ባቄላዎች አይደሉም፣ አስማታዊ ባቄላዎች ናቸው። ዛሬ ማታ ትከላቸውና ነገ ጠዋት ዓለምህ ይቀየራል አለው። ጃክ አመነታ። አስማታዊ ባቄሎች? ዋው ይሄማ አስደሳች ነው ብሎ አሰበ። ላሟን ለአዛውንቱ ሰጠ። ባቄላዎቹን ወሰደና ወደ ቤቱ ተመለሰ። ነገር ግን የጃክ እናት ባቄላዎቹን ስታይ በጣም ተናደደች። ላማችንን በባቄላ ትቀይራለህ አንተ ሞኝ ልጅ ብላ ጮኸችና አባረረችው። ባቄላዎቹን ተቀበለችና መስኮቱ አጠገብ ወረወረችው እና ጃክም እያለቀሰ ተኛ። ያ ምሽት ጨረቃ በሰማይ ላይ ከፍ ብላ ስትወጣ አንድ አስማታዊ ነገር ሊከሰት ጀመረ። ባቄላዎቹ በቅለው ወደ ላይ ከፍ ማለት ጀመሩ። ወደ ደመናው አደጉ። አንድ ግዙፍ የባቄላ ግንድ እየተጠማዘዘና እየተንቀሳቀሰ ወደ ሰማይ ከፍ ብሎ ወጣ። በማግስቱ ጠዋት ጃክ መስኮቱን ከፍቶ ሲመለከት በጣም ተገረመ። ዋው ብሎ ጮኸ። ከቤቱ ወጣና ሳያስብበት የባቄላውን ግንድ ወደ ላይ መውጣት ጀመረ። ከፍ እያለ ወደ ደመና ውስጥ ገባ። በመጨረሻም በሰማይ ላይ ወዳለ እንግዳ ምድር ደረሰ። እዚያም የወርቅ በሮችና ጣሪያው ሰማይን የሚነካ ግዙፍ ቤተ መንግስት አየ። ጃክ ልቡ በጣም እየመታ ወደ ቤተ መንግስቱ ውስጥ ገባ። ሁሉም ነገር ትልቅ ነበር። ወንበሮቹ፣ ጠረጴዛው፣ ምድጃው፣ ሁሉም ነገር። በድንገት አንዲት ግዙፍ ሴት መጣች። እንደ ዛፍ በጣም ረጅም ነበረች። ረጅም የኪችን ቱታ ለብሳ የእንጨት ማንኪያ ይዛ ነበር። በከባድ ድምፅ ማነህ ብላ ጠየቀች። ጃክም እኔ ጃክ ነኝ፣ በጣም እርቦኛል፣ የምበላው ነገር አለሽ አላት። ግዙፏ ሴትዮ ትንሹን ልጅ በአዘኔታ ተመለከተችው። ቶሎ ግባ ግን ምንም ድምፅ እንዳታሰማ፣ ባለቤቴ በጣም ግዙፍ ነው፣ ቢያገኝህ ለቁርስ ይበላሃል አለችው። እሷም የተወሰነ ዳቦና ማር ሰጠችው። ነገር ግን ወዲያው አንድ ትልቅ ድው የሚል ድምፅ ተሰማ። መሬቱ ተንቀጠቀጠ። እሱ ነው፣ ባለቤቴ ነው፣ ተደበቅ ብላ በሹክሹክታ ተናገረች። ጃክ በጊዜው ወደ ምድጃ ውስጥ ገባ። ግዙፉ ሰውዬ ወደ ክፍሉ ገባ። ትልቅ ጸጉራማና ጨካኝ ጭራቅ ይመስል ነበር። አየሩን አሽትቶ በጩኸት ተናገረ። ልጅ ይሸተኛል። ይህን ልጅ ሳገኘው አጥንቱን ፈጭቼ ነው እንጀራ የመጋግረው አለ በሚያስፈራ ድምፅ። ሚስቱም የማይረባ ንግግር አቁም፣ እዚህ ምንም ልጅ የለም፣ መጥና ምግቡን ብላ አለችው። ግዙፉ እያጉረመረመ ምግቡን በላ። ከዚያም የወርቅ ዶሮውን ጠራትና እንቁላል ጣይ አላት። ዶሮዋም የሚያብረቀርቅ የወርቅ እንቁላል ጣለች። በመቀጠልም ራሷ በራሷ ቆንጆ የሙዚቃ የምታሰማ አስማታዊ በገና ወጣና ዝፈኝ አላት። ብዙም ሳይቆይ ግዙፉ ሙዚቃውን እየሰማ ተኛ። ጃክ በጸጥታ ከምድጃው ቀስ ብሎ ወጣ። የወርቅ ዶሮዋን ያዘና ከቤተ መንግስቱ ወጣ። ወደ ባቄላው ግንድ ተመልሶ በቻለው ፍጥነት ወረደ። ጃክ ዶሮውን ለእናቱ ሲያሳያት ማመን አቃታት። ልክ ብለሃል ጃክ፣ ይህ በእውነት አስማታዊ ነው አለችው። በየቀኑ ዶሮዋ የወርቅ እንቁላል ትጥል ነበር። እናም ከዚያ በኋላ ቤተሰቡ ሀብታም ሆነ። ነገር ግን ጃክ የማወቅ ጉጉት ስለነበረው ቤተ መንግስቱ ውስጥ ሌላ ምን ይኖር ይሆን ብሎ አሰበ። ስለዚህ ከጥቂት ቀናት በኋላ እንደገና የባቄላውን ግንድ ወደ ላይ ወጣ። በዚህ ጊዜ ወደ ቤተ መንግስቱ ተደብቆ ገብቶ ከጽዋው ጀርባ ተደበቀ። እንደገና ነጎድጓዳማ እርምጃዎች ተሰሙ። ድው እያለ ጭራቁ መጣ። ልክ ቤት ውስጥ እንደገባ እዚህ ቤት አሁንም ልጅ ይሸተኛል አለ። ነገር ግን እንደገና የግዙፉ ሚስት የማይረባ ነገር እንደሚያስብ ነገረችው። ግዙፉ ምግቡን ከበላ በኋላ አንድ ቦርሳ የወርቅ ሳንቲሞች አውጥቶ ቆጠረና አስቀምጦት ተኛ። ጃክ ቀስ ብሎ ወርቅ የያዘውን ቦርሳ ሰርቆ ወጣ። በፍጥነት ወደ ባቄላው ግንድ ወረደ።
አሁን ጃክና እናቱ ከመቼውም ጊዜ በበለጠ ሀብታም ሆኑ። ነገር ግን ጃክ አሁንም አልረካም። ስለዚህ ለመጨረሻ ጊዜ የባቄላውን ግንድ ወጣ። ግዙፉ እስከሚተኛ ድረስ ጠበቀና በዚህ ጊዜ የወርቅ በገናውን ለመስረቅ ሞከረ። ነገር ግን በገናው ጌታዬ ጌታዬ ብሎ ጮኸ። ግዙፉ በበገናው ጩኸት ነቃና ጃክን አየው። አንተ ነህ ለካ ሌባው ብሎ ጮኸና ጃክን በቤተ መንግሥቱ ውስጥ አሳደደው። ጃክ በገናውን በእጁ ይዞ በቻለው ፍጥነት ሮጠ። ግዙፉ ከኋላው እየጮኸ የባቄላውን ግንድ ወረደ። ጃክ መሬት ላይ እንደደረሰ እማዬ መጥረቢያውን ስጪኝ ብሎ ጮኸ። እናቱ ቶሎ ብላ ወጣችና አብረው የባቄላውን ግንድ ቆረጡ። በከባድ ድምፅም የባቄላው ግንድ ወደቀ እና ግዙፉም አብሮ ወደቀና ሞተ። በገናው ጣፋጭ ሙዚቃን ያዜም ነበር። ዶሮዋ የወርቅ እንቁላል ትጥል ነበር እና ጃክና እናቱ ደስተኛ ሆነው ኖሩ ይባላል። እናም ጃክ በዚያ ጊዜ አንድ አስፈላጊ ነገር ተማረ። ድፍረትና ደግነት አስማታዊ ነገሮችን ሊያስከትሉ ይችላሉ፣ ነገር ግን ትንሽ ጥንቃቄና ጥበብም አስፈላጊ ናቸው። ታሪኩ